አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዛሬ ኩናፋ እንሰራለን። ኩናፋ ለመስራት እዚህ ጋር አንድ ኩባያ ከግማሽ ስኳር አለኝ። እዚህ ጋር ደግሞ ሩብ ጉዳይ ውሃ ጨምርበታለሁኝ። ከዛ ጥለዋለሁኝ። ትንሽ ይፍላ። እዚህ ጋር ሽራው ሲንተከተክ አንድ ማንኪያ ሎሚ ጨምርበታለሁ። ይህ ተከተከ ነው። እዚህ ጋር ደግሞ የኩናፋውን እንጂና አምጥቻለሁኝ። ፍሬዘር ውስጥ ነበረ አውጥቼ አንድ ሰዓት ቆይቼዋለሁ። ውስጥ ከዙ እንዲለቅ ማለት ነው፣ ቅዝቃዜው እንዲለቅ ማለት ነው። እና ሰብስክራይብ አድርጉ፣ ሼር፣ ላይክ፣ ቪዲዮን ከወደዳችሁት ሼር አድርጉት። ሁሉ ጊዜ ቪዲዮ የእናንተ ጋር እንዲደርስ የደውል ምልክቷን መጫናችሁን አትዘንጉ እላችኋለሁኝ። እና እንደዚህ አድርጌ ፍትፍት ካረኩት በኋላ እና ሺራውን እንደዚህ ከደረሰ በኋላ አንድ ከ7 ደቂቃ በኋላ ጎና አረገዋለሁኝ። ደርሷል። አንድ ኮብ ሰምና አረግበታለሁ፣ የአረቡን ሰምና እና ግማሽ ኮብ ስኳር እና በደንብ አድርጌ አሸዋለሁ ማለት ነው። አንድ ላይ ለብ ያለ ሰምና ነው ያረኩበት፣ ቅቤ ነው ያረኩበት። ቅቤ ማለት እና የተጠቀምኩት የተፈጨ ስኳር ነው። የተፈጨ ስኳር ነው የሚደረግበት፣ ዱቄቱ ስኳር በደንብ እንደዚህ ካማሰልኩት በኋላ ቃሌ ባመጣና እዛ ውስጥ አድርጋለሁ ማለት ነው። ትንሽ እንዳይዘብኝ ቀባዋለሁኝ። ቀረብኩና ጨምርበታለሁ። ዘርጋ ሁሉም ቦታ አዳርሰዋለሁ። ሰምናውን ቅቤውን አፌ ሁሉ አረብኛውን አልሚ ብሎኛል በአማርኛ። ቅቤውን ካዳረስኩኝ በኋላ እዚህ ጋር የተዘጋጀውን አደርጋለሁ ማለት ነው። በደንብ አድርጌ በደንብ አድርጌ ካደረስኩት በኋላ እዚህ ጋር ደመድመዋለሁ። በዚህ ደም አድርጌ ደመድመዋለሁ እንደዚህ። ከዛ ወደ ጎን አደርገውና እንትኑን እንሰራለሁ ማለት ነው። እዚህ ጋር ቅሽጣውን አዘጋጃለሁኝ። 2 ኩባያ ወተት እጠቀማለሁኝ። 2 ኩባያ ወተት፣ 4 ማንኪያ ነሻ የበቆሎ ዱቄት፣ 4 ማንኪያ የበቆሎ ዱቄት እጠቀማለሁኝ እና ትንሽዬ ቫኒላ እጨምራለሁኝ። 1 ግሽጣ እጠቀማለሁኝ። መጨረሻ ላይ ሰሚድ 3 ማንኪያ እጠቀማለሁኝ ማለት ነው። እና ይሄኛውን እጄ እና ይሄኛውን በደንብ አድርጌ መታውና እጃን ተከትከዋለሁ ማለት ነው። እና እዚህ ጋር እየደረሰልኝ ለመቅረጽ አልተመቸኝም። ከደረሰ በኋላ እችንም እነዚህ ሴቶች ጋር አዘጋጃለሁ ጨምራለሁ ማለት ነው። እስከ ዳር አላደርሰውም እንዳይፈስ ዳር ወጥቶ በዚህችን ትንሽ ትንሽ እየጨምራለሁ ማለት ነው። መሀል ላይ ሰርጌ እዚህ ጋር ጠበቅ ላይ ያለውን ሁለተኛውን እጨምራለሁ ማለት ነው።
ውስጣው ከስር መውጣት የለበትም። በዛ በኩል ከዳር ዳር በደንብ አድርጌ ሸፍነዋለሁኝ እንዳይወጣብኝ፣ የወጣ ግሽታ እንዳይታይ። እዚህ ጋር ሁሉንም እንደዚህ አድርጌ ያስተካከልኩትኝ። እዛ አሁን ወደ እንትን አስገባዋለሁ ማለት ነው። ትንሽ በደንብ አስተካክየዋለሁኝ። አንድ ከ5 ደቂቃ በፊት ነው የከፈትኩትኝ። በደንብ እንትን 200 ዲግሪ ላይ ነው ያደረኩት። እዚህ ጋር ዘጋለሁ። እዚህ ጋር አየዋለሁ። እስኪ ከዳር ከዳር ቀይ መሆን ጀምረዋል። ከላይ ከፍተዋለሁ ማለት ነው። ከላይ አደርገዋለሁ። ዳር ከዳር ቀይ እየሆነ ነው። እዚህ ጋር ገለበጥኩትኝ። ሺራውን አደርግበታለሁኝ። ሺራው ትንሽ ወፈር ብሏል፣ ግን ኩናፋው ትኩስ ስለሆነ ችግር የለውም ማለት ነው። ይጠጣዋል። አሁን ሺራውን ኩናፋው ትኩስ ስለሆነ ይጠጣዋል። ትንሽ ወፈር ብሏል ሺራው። ይሄን ይመስላል የዛሬው ስራችን። ብላፊያ ብያለሁኝ።